ተአምረኛዋ አልጋ ከረጅም ጊዜ በፊት አምበርታውን በሚባል ስፍራ ልዑል አዳም ይኖር ነበር። እርሱ በጣም ታላቅ መሪና ተወዳጅ ልዑል ነበር። ምን ጊዜም የማይፈራ ደግና መልካም ሰው ነበር። የአምበርታውን ግዛት ልዑላቸውን ይወዱታል። አንድ ጊዜ ልዑል አዳም በጫካው ውስጥ ሌላ መንግስት እያደራጀ ያለ በድንገት ከወታደሮቹ ተለየ። ለተወሰነ ጊዜ ፈረሱን ከጋለበ በኋላ ከአንድ ዛፍ ስር ማረፍ ፈለገ። በጣም ስለራበው ጥቂት ቁራሽ ዳቦዎች ከከረጢቱ ውስጥ አወጣ። የመጀመሪያውን እንደቆረሰ አንዲት ጉንዳን ስትድህ አየ። አዳም ቀስ ብሎ ይህንኛውን ቁራሽ ካስቀመጠ በኋላ ሌላ ቁራሽ አወጣ። ከሁለተኛው ቁራሽ ውስጥ 2 ጉንዳኖች ነበሩ የሚወጡት። አሁንም ቁራሹን ዳቦ አስቀመጠው። በሶስተኛው ቁራሽ ውስጥ 3 ጉንዳኖች አገኘ። ጉንዳኖቹ ዳቦውን ሙሉ እንደወረሱት እስከሚያውቅ ድረስ ይህ ተደጋግሞ ሆነ። ነገር ግን ልዑል አዳም ከመናደድ ይልቅ በጣም ሳቀ። ይሄ ዳቦ ከኔ ይልቅ ላንቺ ያስፈልግሻል። ያውልሽ ቢው። አንተ በጣም ደግ ነህ። ትናገራለህ? በጣም እንጂ። የነዚህ ጉንዳኖች ንጉሥ ነኝ እኔ። ስለመገብከን እናመሰግናለን። ለዚህ ውለታ ምላሽ ይሆን ዘንድ ምን እናድርግልህ? ኦ ክቡርነቶ፣ እኔ ሁሉም ነገር አለኝ። በመሰረቱ ከሚያስፈልገኝ በላይ አለኝ። ግን አንተ እኮ ከህይወትህ የተወሰነውን ነገር አጥተኸዋል። እድልህን። የኔ ወደፊት እድል? ልዕልት ላልዋን አፈ ታሪክ እንደሚነግረን በጣም ደግ ሰው ነው ሊያገባት የሚችለው። ልቤ እንደሚነግረኝ ያ ሰው አንተ ነህ። እርሷን አንተ ስታገኛት እኔን ትፈልገኝ ይሆናል። ማድረግ ያለብህ ነገር ቢኖር አንተ ልዕልቱን ፈልገህ ስታገኛት፣ እሷ ደግሞ እኔን ታገኘኛለች። ያን ጊዜ እመጣልሃለሁ። በእውነት? እሺ። ምን እየተደረገ እንዳለ ግን አልገባኝም። ልብህን ብቻ ተከተል ወዳጄ። በጣም ግራ የተጋባው አዳም ፈረሱ ላይ ተንጠልጥሎ ከዚያ ስፍራ ሄደ። ትንሽ እንደጋለበ አንድ ነብር በህመም ስቃይ ሲጮህ አገኘው። የእጁ መዳፍ ላይ ትልቅ ቁስል ነበረበት። አዳም በጣም እየፈራ ነብሩን ረዳው። አመሰግናለሁ። ምን ላደርግልህ ታዲያ? አንተም ትናገራለህ? ቅድም ጉንዳን ይናገር ነበር። የጉንዳን ንጉሥን አግኝታል መሰለኝ። ንገረኝ፣ የት ነው የምትሄደው? ይመስለኛል ልዕልት ላልዋንን ፈልጌ ማግኘት አለብኝ። እንደ አፈ ታሪክ ንጹሕ ልብ ያለው ሰው ያገባታል። እኔ በአንተ እተማመናለሁ። የምትፈልጋት ንግሥት በዛ ተራራ ትኖራለች፣ ትልቁ ተራራ ላይ። እንዴት እዛ ደርሳለሁ? ወደፊት ስትሄድ በስተቀኝ አንድ ሽማግሌ ታገኛለህ። እኔንና የጉንዳን ንጉሥን እንዳገኘከው ንገረው። ከዛ ልዕልቲቱን ለማግኘት የሚረዳን ሁሉ ይሰጣል። እሺ አዳምጠኝ። ሥራን ለመጨረስ እኔ ያስፈልጋለሁ። ስለዚህ እኔን ፈልጎ እንዲያገኙን ዛፎቹን ጠይቃቸው። እሺ? እናም እመጣልሃለሁ። አሁንም ግራ ተጋብቶ ዳግም ነብሩን አመስግኖ ሽማግሌውን ለማግኘት ፍለጋውን ቀጠለ። ልክ ነብሩ ቃል እንደገባለት ያ ሽማግሌ ሰው ከአንድ ዛፍ ስር ከፊት ለፊቱ አልጋ ዘርግቶ አገኘው። አዳምም ለሽማግሌው ስላገኛቸው ስለ ነብሩና ስለ ጉንዳኖች ንጉሥ ነገረው። ሽማግሌው የአዳምን ዓይን ትኩር ብሎ አይቶ ሳቀ። አፈ ታሪክ እውነት ነው። ተመልከት፣ ይህንን አልጋ ውሰድ። ይህች ታምረኛ አልጋ ነች። በላዋ ላይ ጋደም ብለህ መሄድ የምትፈልግበትን ንገራትና ታደርሰሃለች። የፈለክበት ቦታ አብራ ታደርሰሃለች። ይኸውልህ የድንጋይ ሰሃን። ውሃ በፈለክ ጊዜ ውሃ ትሰጥሃለች። ልዑል ላልዋንን ለማግኘት ይህ ሁሉ ያስፈልግሃል። ከዚያም ፈረሱን ከሽማግሌው ጋር ትቶ ከተአምረኛው አልጋ ላይ ከድንጋዩ ሰሃን ጋር በረረ።
አልጋዋም ልዑል አዳምን ከልዕልቲቱ ላልዋን መንግሥት አመጣችው። ስፍራው ጨለማ ስለሆነ የሚቀጥለው ማለዳ ከመድረሱ በፊት የማረፊያ ቦታ ፈልጎ አረፈ። ወዲያውም አንድ ድምፅ ሰማ። መራመድ አልችልም። ኦ ጌታዬ፣ አንተ ደህና ነህ? እኔ እግሬን ጎድቼዋለሁ። ከዚህ በጣም ርቄ ነው የምኖረው። አሁን መራመድ አልችልም። ደግሞ ውሃ ጠምቶኛል። አዳም ወዲያው ከድንጋይ ሳህኑ ላይ ወተት እንዲወጣ አዘዘና ሽማግሌው እንዲጠጣ አደረገው። ከዚያም ሽማግሌው ቤቱ እስኪደርስ ድረስ አገዘው። አመሰግናለሁ የኔ ልጅ። ቆይ አንተ ከዚህ ከተማ አይደለህም? ማነህ? ስሜ አዳም ይባላል። እዚህ ላገኝ የመጣሁት ልዕልት ላልዋን። ልዕልት ላልዋን? እንዴት ልታውቅ ቻልክ? አንተ ብቻ አይደለህም። ብዙዎች ዕድላቸውን ሊሞክሩ መጥተው ወድቀው ቀርተዋል። ንጉሡ በእነዚህ የሌላ ሀገር ሰዎች ስለተሰላቹ ከሕይወት መንግሥት ታግደዋል። ንጉሡ የትኛውንም የውጭ ሀገር ሰው ማስተናገድ አይፈልግም። ለአንድ ሰዓት የሚያቆይህ ምግብ አልሰጥህም። አዎ እረዳለሁ። ምንም አይነት ችግር ውስጥ አላስገባህም። እኔ አሁን ከዚህ እሰወራለሁ። ልክ ልዕልቲቱ ልትወጣ ስትል አንድ ደማቅ ብርሃን ከመስኮቱ በኩል ዘልቆ ገባ። ከዚያም ከተማው በሙሉ በዚያ ብርሃን ደምቆ ልክ እንደ ከዋክብት አበራ። አዳም ፈጥኖ ወጣ። የሽማግሌው ቤት ለቤተ መንግሥቱ አጠገብ ላጠገብ ስለሆነ አዳም የሚሆነው ነገር ሁሉ አንድ በአንድ ይከታተል ነበር። አንዲት በጣም ቆንጆ ሴት ነጭ ገዋን ለብሳ ከጣሪያው ላይ ወጣች። በጣም ንጹሕ ነች፣ ደግሞም ታንጸባርቃለች። ሴቲቱም ዓይኗን ቀና አድርጋ ስታይ ልዑል አዳምን አየችው። ልክ እንደየችው በፍቅር ወደቀች። ዓይን ላይን ይተያዩ ጀመር። ነገር ግን ከጊዜ በኋላ ስለተናደደች ፊቷን አኮሳትራ ዓይኗን ዘግታ ከወንበሯ ላይ ተቀመጠች። አዳም ሴቷ ዓይኗን ገልጣ እንደገና እንድታየው ቢፈልግም ልታየው አልቻለችም። ደግማ ዓይኗን አትከፍትም ልጄ፣ ግባ እባክህ። ማነች እሷ? ለምንድነው ዓይኗ ማከፍተው? ደግሞ ለምንድነው እንደዚህ ያዘነችው? እቺ የምትፈልጋት ልዕልት ነች። ተቆጥታለች፣ ምክንያቱም አፈታሪኩ እንዲፈጸም ትፈልጋለች። ምንድነው ሁሉ ሰው የሚያወራላት አፈታሪክ? ማወቅ ፈልጋለሁ። ልዕልት ላልዋን እንደ ማንኛውም ተራ ልዕልት አይደለችም። በዚህ መንግሥት ውስጥ ምንም አይነት ብርሃን የሌለው ለምን እንደሆነ ይገባሃል? እስከ እኩለ ሌሊት ድረስ ይህንን ከተማ በብርሃኗ ስለምታደምቀው ነው። ስትወለድ በጣም ቆንጆ ስለነበረች አንዲት እልቢስ መታ ከጨረቃ የበለጠ ብርሃን ከእርሷ ላይ እንዲወጣ ባረከቻት። በየምሽቱ በብርሃኗ ሰማይና መሬቱን ታበራለች። ይሁን እንጂ ትልቁ በረከቷ ትልቅ እርግማን ሆነ። ብዙ ወንዶች መንግሥታችንን ወግተው ልዕልቲቱን ለመውሰድም ሞክረዋል። እልቢሷ እንዳለችው ከሆነ 3 ሥራዎችን ሰርቶ ማጠናቀቅ የሚችል እርሱ ልዕልቲቱን ሊያገባት ይችላል። እነዛ 3ቱ ሥራዎች ምንድናቸው? የመጀመሪያው ከሰናፍጭ ዘር ላይ 80 ፓውንድ ዘይት በአንድ ሌሊት ጨምቆ ማውጣት። ሁለተኛው ከ2 አጋንንቶች ጋር በአንድ ጊዜ ተዋግቶ ማሸነፍና ሦስተኛው በዚያ ተራራ ላይ የተቀመጠን አንድ ከበሮ መምታት ነው። በደንብ አስተውል። የተራራው ጫፍ በጣም ከፍ ያለና ከሰማይ ጫፍ ሊደርስ የተቃረበም ነው። ቆይ እዚህ ጋር አንድ ሰራዊት ጉዳን 80 ፓውንድ ዘይት በአንድ ጊዜ ይጨምቃል። እኔና ነብር ከአጋንንቶቹ ጋር እንጋጠማለን። እናም በተራራው ላይ ላለ ከበሮ ይህ የታምረኛ አልጋ ሥራ ነው። ልዑል አዳም ራሱንና አእምሮን አዘጋጅቶ ነበር። ለአዳዲሶቹ ጓደኞቹ በዛፎችና በጉንዳኖች በኩል መልእክት ከላከ በኋላ
ራሱን ለቤተ መንግሥት ክቡር ዘበኞች አሳልፎ ሊሰጥ ነው። በሽማግሌው ላይ ምንም ችግር ሳያመጣባቸው ልዕልቲቱን ጠጋ ብሎ የሚያየው በዚህ መንገድ ብቻ መሆኑን ተረድቷል። አንድ ጊዜ በዚያ ቤተ መንግሥት የውስጠኛው ክፍል ውስጥ ልዑል አዳም ልዕልት ላሏን አይቷት ነበር። አሁን ልክ እንደባለፈው ምሽት አታንጸባርቅም ነበር። ቢሆንም ግን አሁንም በጣም ቆንጆ ነች። እንዴት ብትደፍር ነው እዚህ ቤተ መንግሥት የገባኸው? እኔ ስምህን እንኳን ላውቀው ፈጽሞ አልፈልግም። ውሰዱና ከእስር ቤት ጉድጓድ ውስጥ ጣሉት። ቆይ፣ አይሆንም አባቴ። እኔ ከዚህ እንግዳ ሰው ጋር ፍቅር ይዞኛል። እናም በአንተ ትዕዛዝ ይህንን ሰው ማግባት እፈልጋለሁ። ይህም እሱ ፈቃደኛ ከሆነ ነው። አዎ አዎ፣ 1000 ጊዜ አዎ። ግን ማን እንደሆነም አናውቀውም እኮ። ስለ ረበሽኮት አዝናለሁ ጌታ ሆይ፣ ግን እኔ ልዑል ነኝ፣ የአምበርተን ልዑል አዳም። ልጄን እንደዚሁ ማግባት አትችልም። 3 ነገሮች ማከናወን አለብህ። ስለ አፈ ታሪኩ እኔም አውቃለሁ ንጉሥ። እኔ እችን ውብና ቆንጆ ሴት ለማግባት 1000 ድርጊትም ቢሆን እፈጽማለሁ። ንጉሡ የመጀመሪያውን ተግባር ለልዑል አዳም ገለጸለት። ልዑሉም በፈገግታ ተቀበሉት። ልዑሉ ቤተ መንግሥቱን ለቆ ሲሄድ የተባለውን መጠን ዘይት ይዞ ለመመለስ ቃል ገባ። በዚያን ምሽት በዚያ የእንግዳ መቀበያ ቤት ውስጥ አዳም ጥቂት ጎብኚዎች ነበሩት። እነርሱም የጉንዳኖቹ ንጉሥና የጉንዳን ሰራዊት ነበሩ። ሁሉም ጉንዳኖች እስከ ማለዳ ድረስ ወደ ሥራ ተሰማሩ። የሰናፍጭ ፍሬዎቹ ሁሉ ተፈጩ። ከዚያም ዘይቱ ወደ ቤተ መንግሥት ደረሰ። በጣም የተደነቀው ንጉሥ ትንሽ ተስፋ ይታየው ጀመር። ምናልባትም ልጄን የሚያገባት ልጅ ይህ ሊሆን ይችላል የሚል ሐሳብ ገባበት። ከዚያም ቀጥሎ የሚከናወነውን ነገር እንዲሰራ ነገሩት። በዚያን ቀን ከሰዓት በኋላ ላይ በአዳምና በሁለቱ ጋኔኖች መካከል የሚደረገው ጦርነት እየተዘጋጀ ነው። ነገር ግን አዳም ወደ ትግሉ ስፍራ ብቻውን ከመግባት ይልቅ ከወዳጁ ከነብር ጋር አብሮ ገባ። ሁለቱም ተባብረው ሁለቱንም አጋንንቶች ከመድረኩ ውጭ አደረጓቸው። ነብር ለአዳም ሰላምታ ሰጥቶት ትቶት ሄደ። ንጉሡም አሁን የልጁን የወደፊት ባል ሲያይ በጣም ደስተኛ ሆነ። የመጨረሻውን ተፈጻሚ ተግባር ገለጸለት። ግን ያ እኮ ትልቅ ተራራ ነው ልጄ፣ እንዴት ልትደርስ ትችላለህ? በፍጹም አትጨነቅ ንጉሥ፣ እኔ እችላለሁ። አዳም ሄዶ አልጋውን ካመጣ በኋላ በሁሉም ሰው ፊት ዘርግቶ ተቀመጠባት። ሰው ሁሉ በመደነቅ እያየው ወደ ሰማይ ወጥቶ ሲበር እጃቸውን እያወዛወዙ ሸኙት። ብዙ ሰዓታት አለፉ። ነገር ግን ስለ አዳም ምንም አይነት ወሬ የለም። ቤተ መንግሥቱ መጨነቅ ጀምሯል። ወዲያውም አንድ ትልቅ ድምፅ ከሰማይ ላይ ተሰማ። ድምፁም መብረቅ ቀላቅሏል። የከበሮው ድምፅ ነበረ። አዳም ከዚያ ከፍተኛ ተራራ ጫፍ ላይ ደርሶ ከበሮውን እየደበደበ ነው። በሚቀጥሉት ጥቂት ሰዓታት ውስጥ አዳም በዚያች በተአምረኛ አልጋው እየበረረ ወደ ታች መጣ። የቤተ መንግሥቱ ታዳሚዎች ሁሉ አዲስ ልዑል በማግኘታቸው በጣም ተደሰቱ። አፈ ታሪኩ እውነት ሆኗል። አንተ በጣም ብርቱና ንጹሕ ልብ ያለህ ሰው ነህ። የምወዳትን ልጄን ለአንተ በመስጠቴ በጣም እየተደሰትኩ ነው። እኔም እችን ቆንጆ በማግባቴ ኩራት ይሰማኛል ንጉሥ። ስለዚህም ልዑል አዳም የሕይወቱ ሕይወት የሆነችውን የወደዳትን ልዕልት ላሏንን ለማግባት ብርታትና ደግነት አሳየ። ሁለቱም በአንድ ላይ ሆነው አምበርታውን በፍቅር በብርታት እያስተዳደሩ በደስታ መኖር ጀመሩ።